ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ቃል ላይ በሚወጣ ሰዓት እንደዚህ በጣም ሞቃት ነው እና በጣም ሙቀቱ ይጋረፋል። ምን ትዝ አለኝ መሰላችሁ? እናንተ በውጭ የሚሰሩት አሳዘናችሁኝና ለምን ካሜራ አልቀረጸም? እስኪ አንድ ቪዲዮ ለስራ ማለት እንዴት ብሎ ነው የሚሰሩት እና ጥንካሬያችሁን በውጭ የምትሰሩ በአብዛኛው ወንዶች ናችሁ በውጭ የምትሰሩት፣ ግን ሙቀቱ በጣም ነው የሚያቃጥለው። እግዚአብሔርን በጣም ይገርፋል። እንዴት ብላችሁ ነው ግን ችላችሁት ይሄንን ሞቃት ይሄንን እሳት የምትሰሩት? ወንዶች በውጭ የምትሰሩ ፈጣሪ ያበርታችሁ። ማርያምን ይሄን ተቋቁማችሁ የምትሰሩ በጣም ጎበዝ ናችሁ ብዬ ነው የማስበው። እና ይዟችሁ በርቱ ላለው በስደቱ ናችሁ። ቢያንስ በቤት የምንሰራው እንሻላለን። ቢያንስ ማለት ሙቀት ቢያንስ አያገኘንም። እግዚአብሔር ሀገራችንን ሰላም አድርጎ በሀገራችን ላይ ንጹህ አየር ነው የሀገራችን አየር። ንጹህ አየር እየተነፈስን በሀገራችን የምንኖር በሀገራችን ሰርተን የምንለወጥ ያድርገን። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ከዛ በተረፈ ቤተሰብ ቪዲዮዬን የምታዩ ዝም ብላችሁ አትዩ ፕሊዝ። ላይክ እያረጋችሁ ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ፣ ሰብስክራይብ አድርጉልኝ። ኮሜንት አስተያየታችሁን በጣም ነው የሚያበረታኝ። ኮሜንት ጻፉልኝ። ስለምትከታተሉ በጣም አመሰግናለሁ ቤተሰብ።